የተወደዳችሁና የተከበራችሁ የአልአንደሉስ ቲዩብ አድማጮች እንደምን ሰንብታችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድማጮቻችን እንግዲህ የምላስ ጣጣ እንደቀጠለ ነው። ከዚህ ቀደም 9 ያህል የምላስ ጥፋቶችን ተመልክተናል። ዛሬ ደግሞ 10ኛውን የምናይ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀልድና ቧልት ሁላችንም ልንፈጽመው የምንችለው ነው። ዑመር ኢብኑ አልኸጣብ ስለ ቀልድ የሚገርም ቃል ተናግረዋል። ሚዛህ ወይም ቀልድ ለምን ሚዛህ እንደተባለ ታውቃላችሁን? በማለት ባልደረቦቻቸውን ጠየቁ። አናውቅም አሏቸው። እንዲህም አሉ፣ ሱሚየል ሚዛሁ ሚዛሐን ሊአነሁ አዛሐ ሳሒበሁ አኒል ሐቅ። ቀልድ ወይንም ሚዛህ የተባለው ባለቤቱን ሐቅን እንዲስት ስለሚያደርገው ነው አሉ። በአረብኛ ቋንቋ ሚዛህ የሚለው ቃል አዛሐ ወይንም አስወገደ ከሚለው ቃል በፊደል አወቃቀሩ መመሳሰሉንም ልብ በሉ። ይህን ጥበብ ተመልከቱ። የዑመርን ድንቅ የማገናዘብ ችሎታ ረዲየላሁ አንሁ። የህይወት ጉዞ አድካሚ ነው። ችግሮች አይጠፉትም፣ ፈተናዎች ይበዙበታል። አላህም እንዲህ ይላል፣ ያ አዩሃ ናሱ ኢነከ ካዲሑን ኢላ ረቢከ ከድሓ። የሰው ልጅ ሆይ ወደ ጌታ በሞት እስከምትገናኝ ድረስ ልፋትን ለፊነህ። አልኢንሺቃቅ 6። የሰው ልጅ ሁልጊዜ ቁም ነገረኛ ሆኖ መኖር አይችልም። አንዳንድ ጊዜ ህይወትን በቀልድ ማዋዛት ያስፈልጋል። የመልእክተኛውና የሰሓባዎች ህይወትም እንደዚሁ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢኒ ለአምዘሑ ወላ አቁሉ ኢላ ሐቃ። እኔ ቀልዳለሁ፣ ነገር ግን እውነትን እንጂ አልናገርም። ከነቢዩ ቀልዶች ጥቂቶቹን ለናሙና ያህል እናውሳ። በአንድ ወቅት አንዲት አሮጊት ሴት ከነቢዩ ዘንድ ቀረበች። ጀነት የመግባት ፍላጎቷንም ገለጸችላቸው። አሮጊት ጀነት አይገባም አሏት። ሴትዮዋ ይህን የነቢዩን ቃል ስትሰማ አለቀሰች። ነቢዩም ፈገግ አሉና ያኔ እኮ አሮጊት አይደለሽም፣ አላህ እንዲህ ብሏል በማለት የሚከተለውን የቁርአን አንቀጽ ጠቀሱላት። ኢና አንሻእናሁነ ኢንሻአ ፈጀዐልናሁነ አብካራ። እንደ አዲስ ፈጠርናቸው፣ ደናግሎችም አደረግናቸው። አልዋቂዓ ከ35 እስከ 36። ይህን ሐዲስ ትርሚዚ ዘግበውታል። ሌላ የነቢዩ ቀልድ። በአንድ ወቅት ኡሙ አይመን ከነቢዩ ዘንድ ቀረበችና ባለቤቴ ይፈልጎታል አለቻቸው። ባለቤትሽ ማን ነው? ከአይኑ ውስጥ ነጭ ነገር ያለበት አይደለምን? አሏት። በአላህ እምላለው ባለቤቴ ከአይኑ ውስጥ ነጭ ነገር የለም አለቻቸው። ወላሂ አለበት አሏት። የለበትም ስትል ተከራከረች። ነቢዩም ፈገግ አሉና ሁሉም ሰዎች እኮ ከአይናቸው ውስጥ ነጭ ነገር አላቸው አሏት። ባልደረቦቻቸውም ሳቁ። ኢብን አቡ ዱንያ። ሌላ ቀልድ። አንዲት ሴት ነቢዩ ዘንድ መጣችና ግመል እንድጋልብ ፈቀዱልኝ አለቻቸው። እሳቸውም የግመል ልጅ እንጂ እንድትጋልቢ አልፈቅድልሽም አሏት። የግመል ልጅ ምን ይሰራልኛል? እኔን መሸከም አይችልም አለቻቸው። ሕፃን ግመል ጋልቢ ያሏት መስሏት። እሳቸውም አስከትለው የትኛውም ግመል እኮ የግመል ልጅ ነው አሏት። ትርሚዚ ዘግበውታል። ነቢዩ በዚህ መልኩ ይቀልዱ ነበር። ከአይሻም ጋር ሩጫ ይሽቀዳደሙ ነበር። አይሻ እንዳስተላለፈችው አንድ ጊዜ ቀደምኳቸው፣ ሌላ ጊዜ ቀደሙኝና ብድሬን መለስኩኝ ብለውኛል ትላለች። ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የሚቃለዱ ሰሓቦችም ነበሩ። ከመካከላቸውም በቀልደኝነት የሚታወቁም ነበሩ። ኑዓይሚን የተባለው የአንሷር ሰው ተጠቃሽ ነው። ብዙ ጊዜ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ እየገባ ይቀልዳቸው ነበር። እርሳቸውም ይስቃሉ። በብዛት የሚነገርለት አንድ ቀልድ አለ። ወደ መዲና የንግድ ቅፍለት በገባ ቁጥር ጥሩ ልብስ ወይም ጥሩ ምግብ ካየ ባለቤቱን ይሄድና ዋጋውን ይጠይቀዋል። ይስማማሉ። መስጊድ እንሂድና ገንዘቡን እከፍልሃለሁ ይለውና ይዞት ከነቢዩ መስጂድ ይመጣል። የአላህ መልእክተኛ ወይ ይህች ለእርሶ የገዛዋት ስጦታ ናት ይላቸዋል። ነቢዩም ስጦታውን ይቀበሉታል። አስከትሎም ዋጋውን ለዚህ ሰው ይክፈሉት ይላቸዋል። ስጦታ አይደለምን በማለት ሲጠይቁት የአላህ መልእክተኛ ሆይ እንዲለብሷት ወይም እንዲመገቧት ፈለኩ፣ ነገር ግን ገንዘብ አልነበረኝም
ይላቸዋል። ነቢዩም ዋጋውን ይከፍላሉ። ይሁንና ቀልድ ሁሉ አንድ አይደለም። የሚፈቀድ አለ፣ የሚከለከል ቀልድ አለ። የሚፈቀደው ቀልድ ተከታዮችን መስፈርቶች ማሟላት አለበት። አንደኛ እውነት መሆን አለበት። ውሸት እያወሩ መቀለድ ክልክል ነው። የአላህ መልእክተኛ እኔ እቀልዳለሁ ነገር ግን እውነትን እንጂ አልናገርም ማለታቸው ይህን መስፈርት ያመለክታል። የአላህ መልእክተኛ እንዲህ ብለዋል፣ ኢነ ረጁለ የተከለሙ ቢከሊመቲን ሊዩድሒከ ቢሃ ጁለሳአሁ ይህዋ ፊናሪ አው አብዓደ ሚነ ሱረያ። አንድ ሰው ባልንጀሮቹን ለማሳቅ ብሎ በሚናገራት አንዲት ቃል ብቻ ጀሃነም ውስጥ ሱረያ ከተባለው ኮከብ የራቀ ጥልቀት ውስጥ ይሰምጣል። ኢብን አቢዱንያ ዘግበውታል። ሁለተኛው መስፈርት መብዛት የሌለበት መሆኑ ነው። ሁሉም ነገር መጠን አለው። አላህ ስለ ምግብ ሲናገር እንዲህ ይላል፣ ወኩሉ ወሽረቡ ወላ ቱስሪፉ፣ ብሉ ጠጡ ግን አታባክኑ። አልአዕራፍ 31። ስለ ምጽዋት ሲናገርም እንዲህ ይላል፣ ወለዚነ ኢዛ አንፈቁ ለም ዩስሪፉ ወለም የቅቱሩ ወካነ በይነ ዛሊከ ቀዋማ። እነዚያም በለገሱ ጊዜ የማያባክኑ የማይቆጥቡትም ናቸው። በዚህም መካከል የሆነን ሚዛናዊና ትክክለኛ ባህሪ የሚከተሉ ናቸው። አልፉርቃን 67። ቀልድም ወሰን አለው፣ አለቅጥ መብዛት የለበትም። ቀልድና ሳቅ ሲበዛ ቀልብን እንደሚገድል መልእክተኛው ተናግረዋል። ከትረቱ ضحኪ ቱሚቱል ቀልብ፣ ሳቅ ማብዛት ቀልብን ይገድላል። በአንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ወጣ ሲሉ ባልደረቦቻቸው ድምፃቸውን ከፍ አድርገው ሲስቁ ሰሟቸው። ተመለሱና እንዲህ አሏቸው፣ ለው ተዕለሙነ ማ አዕለሙ ለضحክቱም ቀሊለን ወለበከይቱም ከፊራ። እኔ የማውቀውን የምታውቁ ቢሆን ኖሮ ሳቃችሁ አንሶ ለቅሷችሁ በበዛ ነበር። ቡኻሪና ሙስሊም ዘግበውታል። በአንድ ወቅት ከአላህ መልካም ባሮች አንዱ ባልደረባቸው ተንከትክቶ ሲስቅ ይመለከቱታል። ወንድሜ ሆይ ወደ ጀሃነም እንደምትወርድ ደርሶአልን? በማለት ጠየቁት። አዎ ደርሶኛል አላቸው። ምክንያቱም ሁለቱም ዓሊሞች በመሆናቸው አላህ እንዲህ ማለቱን ያውቃሉ፣ ወኢነ ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ثመ ኑንጂ አለዚነ ተቀው ወነዘሩ ዛሊሚነ ፊሃ ጂትያ። ከእናንተ ውስጥ ወደ እርሷ ወደ ጀሃነም የማይወርድ የለም። ይህ ጌታ የፈረደው አይቀሬ ክስተት ነው። ከዚያም እነዚያን አላህን የፈሩትን ነፃ እናወጣለን፣ በዳዮችንም በእርሷ ውስጥ በእንብርክክ እንተዋቸዋለን። መርየም ከ71 እስከ 72። ከጀሃነም ነፃ መሆንህንስ አረጋግጠሃልን? አሉት። አላረጋገጥኩም አላቸው። ታዲያ ይህ ሁሉ ሳቅ ለምን? ሲሉ ገሰጹት። ከጀሃነም ነፃ ለመሆኑ ዋስትና የሌለው ሰው እንዴት ህይወቱ በሳቅ ይሞላል ነው መልእክታቸው። ሳቅ ሲበዛ፣ ቀልድ ሲጠነዛ ግርማ ሞገስን ይገፋል። ቀልድና ሳቅ የምታበዛ ከሆነ ሰዎች ለአንተ ክብር አይኖራቸውም፣ ይንቁሃል። እኒህ ታላቅ ሰው ታዲያ ለወንድማቸው ይህን በመስጋታቸው ገሰጹት። ሰውየውም ተግሳጹ አጥንቱ ድረስ ዘልቆ ገባ። ወዲያውኑ መሳቁን አቆመ። ከዚያ በኋላ ግን እስኪሞት ድረስ ሲስቅ አልታየም። ሶስተኛው የሌሎችን ስሜት የሚጎዳ ስብዕናቸውን የሚያጎድፍ መሆን የለበትም። በሌሎች እያፌዙና እየሳቁ መዝናናት አይፈቀድም። ቀጥሎ በተመለከተው ርዕስ በስፋት እናየዋለን። አራተኛው በቁም ነገር ወቅት መሳቅና መቀለድም ክልክል ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አፈሚን ሃዛል ሐዲስ ተዕጀቡን ወተድሐኩነ ወላ ተብኩን ወአንቱም ሳሚዱን። በዚህ መለኮታዊ ቃል ትደነቃላችሁን? ትስቃላችሁ፣ አታለቅሱም፣ ዘወትር ዘንጊዎች ናችሁ። አነጅም ከ59 እስከ 61። አምስተኛው ከፈርድ ነገር ማዘናጋት የለበትም። ለምሳሌ በቀልድና በጨዋታ ተጠምዶ ፈርድ ወይም ጀማ ሶላትን ማሳለፍ አግባብ አይደለም። እነኚህን መስፈርቶች ያላሟላ ቀልድ አደጋው የከፋ ነው። ወደ 11ኛው እንሄዳለን። መሳለቅ።
አንድን ሰው ማናናቅና ማዋረድ ወይም በአነጋገሩ፣ በስራው፣ በአፈጣጠሩ ወይም ከእርሱ ላይ የሚታየውን የትኛውንም አይነት ነውርና ጉድለት እያወሱ መሳቅ ሱኽርያ ይባላል በአረብኛው። በሌሎች ማፌዝና መሳለቅ ማለት ነው። በቁርአን በጥብቅ ተወግዟል። አላህ እንዲህ ይላል፣ ያ አዩሃ አለዚነ አመኑ ላ የስኸር ቀውሙን ሚን ቀውሚን ዓሳ አን የኩኑ ኸይረን ሚንሁም ወላ ኒሳኡን ሚን ኒሳኢን ዓሳ አን የኩነ ኸይረን ሚንሁን ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቅ በዕደል ኢማን ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። እናንተ ያመናችሁ ሆይ ከውስጣችሁ ወንዶች በወንዶች አይሳለቁ፣ ምናልባትም የሚፌዝባቸው ሰዎች ከነርሱ ከሚያፌዙት የበለጡ ሊሆኑ ይችላሉና፣ ሴቶችም በሴቶች ላይ አይሳለቁ፣ ምናልባትም የሚፌዝባቸው ከነዚያ ከሚያፌዙት የበለጡ ሊሆኑ ይችላሉና። አንደኛው ሌላኛውን አያነውር፣ በመጥፎ ስሞችም አትጠራሩ። ከእምነት በኋላ በመጥፎ ስያሜ መጠራራት እኩይነት ነውና፣ እነዚያ በንስሐ ወደ አላህ ያልተመለሱት በእርግጥም በደለኞች ናቸው። አልሑጁራት 11። ከዚህ አንቀጽ በመጀመሪያ የምንረዳው በሌሎች ማፌዝና መቀለድ በጥብቅ የተወገዘ መሆኑን ሲሆን፣ በሁለተኛ ደረጃ በሌሎች የሚያፌዝ ሰው በአብዛኛው እርሱ ከሚያፌዝባቸው ሰዎች በደረጃ ያነሰ ሊሆን እንደሚችል እንረዳለን። ምክንያቱም በአንቀጹ ላይ ዓሳ አን የኩኑ ኸይረን ሚንሁም የሚል ሰፍሯልና፣ በአማርኛው ምናልባትም ከነርሱ የተሻሉ ሊሆኑ ይችላሉና ተብሎ የተተረጎመ ሲሆን፣ ዓሳ እና ለዓለ የሚሉት የአረብኛ ቃላት ቁርአን ውስጥ ነገሩ እውነት መሆኑን ለማረጋገጥ ወይም ለተሕቂቅ አገልግሎት እንደሚውሉ ዑለሞች ጽፈዋል። እናም የአንቀጹ መልእክት እነዚያ የሚፌዝባቸው ወገኖች ከሚያፌዙት በእርግጥም የተሻሉ ናቸው የሚል መልእክት ይኖረዋል። የአንቀጹን መልእክት በዚህ መንፈስ ስንረዳው በሌሎች የሚያፌዝ ሰው ከሚያፌዝባቸው ሰዎች በእርግጥም ያነሰ መሆኑን እናውቃለን። በደረጃ ከፍ ያለ እንኳ ቢሆን በማፌዙ ሳቢያ ደረጃው ዝቅ ይላል። በሌሎች ማፌዝ የከፋ ወንጀል ነው። ብዙዎቻችን ሳናውቅ እንፈጽመዋለን። ሌሎች እነርሱን እያዩና በእነርሱ እያፌዙ እንዲዝናኑና እንዲደሰቱ የሚሹ ሰዎች አሉ። ለምሳሌ ኮሜዲያን በእንቅስቃሴያቸው፣ በአነጋገር ስልታቸው፣ በአረማመዳቸው ሰውን በሳቅ ያፈርሳሉ። ሰዎች እነርሱን እያዩ ሲስቁ፣ ሲደሰቱ፣ ሲዝናኑ እርካታ ይሰማቸዋል። ምክንያቱም ሚናቸውን በሚገባ እንደተወጡ ስለሚሰማቸው ነው። የእንዲህ አይነት ሰዎች ማፌዝና መቀለድ እንዲሁም መጫወት ከዚህ ርዕስ ውስጥ የሚፈረጅ አይደለም። በቁጥር 10 ከተወሳው ርዕስ ስር ስለ ቀልድና ጨዋታ ከተናገርነው ውስጥ የሚካተት ነው። በአንድ ሰው ስታፌዝ ያፌዝከው በአካል ቅርጹ ወይም በመልኩ ከሆነ የተሳለቅከው በሰውየው ሳይሆን በፈጠረው አምላክ ነው። ምክንያቱም አላህ እንዲህ ይላልና ሁወ ለዚ ዩሰዊሩኩም ፊል አርሓሚ ከይፈ የሻ፣ ማህፀን ውስጥ የሚፈልገውን ቅርጽ የሚያስይዛችሁ እርሱ ነው። አሊ ዕምራን 6። ረዥም ወይም አጭር፣ ቆንጆ ወይም መልከ ጥፉ፣ ወፍራም ወይም ቀጭን የሚያደርገው አላህ ነው። በመሆኑም በቅርጽና በመልክ መሳለቅ በእርሱ ስራ እንደ መሳለቅ ይቆጠራል፣ እርሱን መቃወም ይሆናል። እናም የከፋ ወንጀል ነው። በሰዎች ሙያ መሳለቅም አይፈቀድም። ምክንያቱም ሐላል ሙያዎች ወይም ከስቦች ሁሉ የተከበሩ ናቸው። ሰውየው በዚያ ስራ ላይ እንዲሰማራ የአላህ ፍቃድም አለበት። ሲሳዩን ከዚያ ሙያ ጋር ያስተሳሰረለት አላህ ነው። በአነጋገሩ ወይም በአረማመዱ ወይም በሌላ በየትኛውም የሰውየው ገጽታ ማፌዝ ክልክል ነው። ዑለሞች እንዲህ ሲሉ ይመክሩናል። ላ ቱዓይብ ዐላ አኺክ ፈዩዓፊህ ላሁ ወየብተሊክ። በወንድምህ አታፊዝ፣ አላህ እርሱን ደህና አድርጎ አንተን ይፈትንሃልና። በዚህ ዙሪያ ከተነገሩ ሐዲሶች መካከል ተከታዩ እጅግ አደገኛ ነው። መን ዐየረ አኻሁ ቢዘንቢን ቀድ ታበ ሚንሁ ለም የሙት ሐታ ያዕመለሁ። አንድ ሰው ወንድሙን ቀድሞ በሰራውና ተውበት ባደረገበት ወንጀሉ ያነወረው ከሆነ እርሱ ራሱ ያንን ወንጀል ሳይሰራ ፈጽሞ አይሞትም ይላሉ።
ይህን ሐዲስ ትርሚዚ በበኩላቸው ተውበት ካደረገበት ከሚለው ውጭ ያለውን የሐዲሱን ክፍል ዘግበውታል። ገዛሊም እንዲሁ ኢሕያ ውስጥ ከነጨማሪው አስፍረውታል። ክብደቱን ተመልከቱ። የዚህ ሐዲስ መልእክት በጥልቀት የገባው ሰው በማንም ላይ መሳለቅንና ማፌዝን አይዳፈርም። 12ኛው ቀጠሮን ማፍረስ። ቁርአን እንዲህ ይላል፣ ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ፣ እናንተ ያመናችሁ ሆይ ቃል ኪዳናችሁን ሙሉ። አልማኢዳ 1። አላህ ሱብሓነሁ ወተዓላ ነቢዩላህ ኢስማዒልን ሲያወደስ እንዲህ ይላል፣ ወዝኩር ፊል ኪታቢ ኢስማዒል ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ። በመጽሐፉ ኢስማዒልንም አውሳ፣ እርሱ ለገባው ቃል ታማኝና እውነተኛ ነበር፣ መልእክተኛም ነቢይም ነበር። መርየም 54። ቃል የገቡትን መፈጸም የኢማን ምልክት ሲሆን ቃልን ማፍረስ የኒፋቅ ምልክት ነው። የአላህ መልእክተኛ እንዲህ ይላሉ፣ ሰላሱን መን ኩነ ፊህ ፈሁወ ሙናፊቁን ወኢን ሰላ ወኢን ሳመ ወዘዕመ አነሁ ሙስሊም ኢዛ ሐደተ ከዘብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን። 3 ባህሪያት ያሉበት ሰው ቢሰግድም ቢጾም ወይም ሙስሊም ነኝ ብሎ ቢያስብም እንኳ እርሱ ግን ሙናፊቅ ነው። ሲያወራ የሚዋሽ፣ ቃል የገባውን የሚያፈርስ፣ ሲታመን የሚከዳ። ቡኻሪና ሙስሊም ዘግበውታል። በሌላ ሐዲስም እንዲህ ብለዋል፣ አርበዑን መን ኩነ ፊህ ካነ ሙናፊቃ ወመን ካነት ፊህ ኸስለቱን ሚንሁነ ካነት ፊህ ኸስለቱን ሚነ ኒፋቅ ሐታ የደዕሃ ኢዛ ሐደተ ከዘብ ወኢዛ ወዐደ አኽለፍ ወኢዛ ዓሃደ ገደር ወኢዛ ኻሰመ ፈጀር። 4 ባህሪያት ያሉበት ሙናፊቅ ሆኗል። ከነርሱ የተወሰኑት ያሉበት እስካልተዋቸው ድረስ የኒፋቅ ባህሪያት አሉበት ማለት ነው። ሲናገር የሚዋሽ፣ ቃል የገባውን የሚያፈርስ፣ ቃል ኪዳኑን የሚከዳ፣ ክርክር ላይ ክህደትና ማታለል የሚፈጽም። ቡኻሪና ሙስሊም። ቃል ኪዳንን ማፍረስ ትልቅ ወንጀል ነው። በመሆኑም ዓሊሞች ቃል ኪዳን ጭራሹኑ እንዳንገባ ይመክሩናል። ወይም ደግሞ በእርግጠኝነት እንዲህ አደርግልሃለሁ ሳይሆን ለማድረግ እሞክራለሁ ወይም እንዲህ አደርግ ይሆናል የሚል ቃል ያለው አገላለጽ ቢሆን ወይም ኢንሻአላህ የአላህ ፈቃድ ከታከለበት የሚል ቃል ቢጨመርበት መልካም እንደሆነ ያስገነዝባሉ። ሁለቱንም አጣምሮ ማለት ደግሞ የበለጠ ይሆናል። የአላህ ፍቃድ ከታከለበት መጣ ይሆናል። እንዲህ አይነት አገላለጽ ከተጠቀምክ ባይሳካልህ እንኳ ቃል አባይ አትሆንም። ግና ይህን አይነቱን ቃል ስትገባ ለመፈጸም በልብህ መወሰን አለብህ። እንደማትፈጽመው እያወክ ለይስሙላ ቃል ከገባህ ግን ድርጊትህ የሙናፊቅ ይሆናል። በመሆኑም ዓሊሞች ልብህ እንደማይፈጽመው እያወቅ አንድ ቃል ከገባህ ሙናፊቅ ነህ ይላሉ። ቃል ኪዳንህን ለመፈጸም በልብህ ወስነህ ከአቅም ውጭ በሆነ ምክንያት ቃልህን መሙላት ከተሳነህ ግን ኃጢአት የለብህም። አላህ ነፍስህን ከችሎታዋ በላይ አያስገድዳትምና። የቀልብ ስራዎች 4 ደረጃዎች እንዳሏቸው ኢማም አቡ ሐሚድ አልገዛሊ ኢሕያ ውስጥ በስፋት ዘርዝረዋል። የመጀመሪያው ኻጢር ወይም ውልታ ይሰኛል። ከአንተ ፍላጎትና ቁጥጥር ውጭ ብልጭ የሚሉ ሐሳቦችን ያጠቃልላል። እነዚያ ሐሳቦች መጥፎ ከሆኑ ወስዋስ፣ በጎ ከሆኑ ደግሞ ኢልሃም ይባላሉ። ሁለተኛው ውልታን ወይም ኻጢርን ተከትሎ ሻህዋ መንቀሳቀሱ ነው። ለምሳሌ ጾም ላይ ያለህ ጥሩ ምግብ ትዝ ይልሃል። ይህ ኻጢር ሲሆን እርሱን ተከትሎ የሆድ ሻህዋ ይንቀሳቀሳል፣ ይርባሃል። ይህ ሁለተኛው እርከን ነው። ከዚያ በኋላ ቀልብ ይህን ወስዋስ ያጸድቃል ወይም ውድቅ ያደርጋል። 3ኛው ደረጃ መሆኑ ነው። ከዚያም ድርጊቱን ለመፈጸም መቁረጥ፣ መወሰን የሚባለው የቀልብ ስራ ይከተላል። ንያ የሚባለው ማለት ነው። 4ኛ ደረጃ ነው። ቀልብህ ውስጥ ውል ባለ ወስዋስና እርሱን ተከትሎ ሻህዋህ በመንቀሳቀሱ አትጠየቅም። 3ኛውን እርከን ወደህና ፈቅደህ ከፈጸምክ ትጠየቃለህ። በ4ኛው እርከንም በምርጫህ የሚፈጸም በመሆኑ ተጠያቂ ነህ።
ይህን የቀልብ ስራዎች እርከን ከያዝነው ርዕስ ጋር ስናገናኘው ላትፈጽመው ወስነህ ለይስሙላ ብቻ ቃል ኪዳን ስትገባ ወንጀል ነው ማለት ነው። ቃል ኪዳንህን ለመፈጸም ከወሰንክ አላህ ያሳካልሃል። እንዲህም ይላል ኢነላህ መዐ ለዚነ ተቀው ወለዚነ ሁም ሙሕሲኑን። አላህ ከነዚያ ከሚፈሩትና ከነዚያም እነሱ መልካም ሰሪዎች ከሆኑት ጋር ነውና። አልናህል 128። ቃል ኪዳንን ለመሙላት መወሰን አላህን የመፍራት አካል ነው። ስለዚህ አንተም ይህን ካደረግ አላህን ፈሪ ነህ ማለት ነው። አላህ ደግሞ እርሱን ከሚፈሩት ጋር በመሆኑ ሐሳብህን ያሰካልሃል፣ ያለምከውን ይሞላልሃል። መልእክተኛው ሰለላሁ ዐለይሂ ወሰለም አንድ የነገሩንን ታሪክ ላጫውታችሁ። በበኒ እስራኤል ዘመን ነው። አንድ ሰው ከአንድ ወንድሙ ገንዘብ ብድር ይፈልጋል። ለንግድ መሆኑ ነው። ይሄድና ይጠይቀዋል። በዚህ ቀን እመልሳለሁ በአላህ ፍቃድ ሲልም ቃል ይገባለታል። ተበዳሪው ምስክር ላምጣ እንዴ ሲል ይጠይቀዋል። አበዳሪውም የአላህ ምስክርነት በቂ ነው ይላል። ተያዥ ላቀርብ እንዴ ይለዋል። የአላህ ዋስትና በቂ ነው አለ። ገንዘቡንም ይዞ ለንግድ ወደ ሌላ ሀገር ተንቀሳቀሰ። ሲነግድ ከራርሞ በቀጠሮ ቀን ለመድረስ መርከብ ሲፈልግ አጣ። ጠበቀ፣ አልተሳካም። ቃል ኪዳኑን መሙላት አለበት። የወሰደውን ገንዘብ መመለስ አለበት። እናም አንድ ግንድ ቆረጠና መሃሉን ቦረቦረው። ከውስጡም ገንዘቡን አስቀመጠ። እንዲህ የሚል ደብዳቤም ጻፈ። ባልኩህ ቀን መምጣት አስቤ ነበር፣ ግን አልተሳካልኝም። ቢሆንም የአላህን ምስክርነትና ዋስትና ተማምነህ የሰጠኸኝን ገንዘብ ለመመለስና ቃል ኪዳኔን ለመሙላት በመወሰን ገንዘቡን ከዚህ እንጨት ውስጥ አድርጌ እንጨቷን ውሃ ውስጥ ወርውሬያታለሁ። ገንዘቡ ከአንተ ዘንድ በሰላም የመድረሱን ጉዳይ ለአላህ ትቼዋለሁ። እርሱን ተማምነህ ነውና ያበደርከኝ ዕዳዬን እንደሚከፍልልኝ እምነቴ ነው። ይህን ደብዳቤ ከእንጨቱ ውስጥ ከገንዘቡ ጋር አስቀመጠ። አላህንም ጌታዬ ሆይ አንተ ታውቃለህ፣ ታያለህ፣ ትሰማለህ። አንተን ተማምኖ ገንዘብ አበድሮኛል። ያለሁበትንም ሁኔታ እያየህ ነው። ጌታዬ ሆይ ይህን አደራዬን በሰላም አደርስልኝ ሲል ተማጸነ። ይህንን ዱዓ አድርጎ እንጨቱን ባህሩ ውስጥ ወረወረው። የገንዘቡ ባለቤት በበኩሉ በተባለው ቀን ወጥቶ መርከብ መጠባበቅ ጀመረ። ሰውየው አልመጣም። በሁለተኛውም ቀን እንዲሁ አልመጣም። በሶስተኛው ቀን እየተንቆራጠጠ እያለ ከባህሩ ዳርቻ ላይ አንዲት እንጨት ያያል። ለማገዶ በማሰብ ይዟት ወደ ቤት ይመለሳል። ሲፈልጣት ገንዘብና ደብዳቤ ብቅ ይላል። በጣም ተገረመ፣ ተደነቀ፣ አላህንም አመሰገነ። ተበዳሪው ጉዳዩን ጨርሶ እና ጓዙን ሸክፎ ተመለሰ። ገንዘብ ካበደረው ወንድሙ ቤትም ሄደ። አሰላሙ አለይኩም በማለት ወደ ውስጥ ዘለቀ። ወአለይኩም ሰላም ባልደረባው ምላሽ ሰጠ። ገንዘብ አበድረኸኝ ነበር፣ በወቅቱ መመለስ አልቻልኩም። እነሆ ገንዘቡን ለመስጠት መጥቻለሁ። አላህ ውለታህን ይክፈልህ አለው። አበዳሪውም ገንዘብህን ያዝ፣ አላህ ዕዳህን ከፍሎልሃል። የላከው ገንዘብ ከእነ ደብዳቤው ደርሶኛል አለው። ይህ ታሪክ በሐዲስ ጥራዞች ውስጥ ሰፍሮ ይገኛል። እናም አንድ ቃል ኪዳን ከገባህ በኋላ ቃል ኪዳንህን ለመሙላት ከወሰንክ ይህ ባህሪ አላህን መፍራት መሆኑን አትጠራጠር። አላህ እርሱን ከሚፈሩት ጋር ነውና ቃል ኪዳንህን እንድትሞላ ይረዳሃል። አድማጮቻችን እንግዲህ የዛሬውን እዚህ ላይ ያበቃን። በሚቀጥለው ምስጢር ማባከን የሚለውን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።